ሎጥ ለአብርሃም ወዳጅ ነው፣ ወንድም ነው። ለዛ ነው እግዚአብሔር አብርሃምን ከቤተሰቦች ተለይ ሲለው ሎጥን ይዞ ይወጣው። ሎጥ ግን በእግዚአብሔር እይታ አብርሃምን እግዚአብሔር በሕይወቱ ካየለት ከዛ ዓላማና አጀንዳ የሚያዘግየው አዘግይ ነው። ለዛ ነው እግዚአብሔር እንዲለያዩ ያደረጋቸው። ሲለያዩ ለአብርሃም ከባድ ነበረ፣ ምክንያቱም የሚወደው ዘመዱ ነው። አያችሁ፣ በሕይወታችን ላይ አንዳንዴ በጣም ስለምንወዳቸው ግን ተሸክመናቸው የምንመጣቸው ነገሮች አሉ። እነዛ ነገሮች ደግሞ እግዚአብሔር በሕይወታችን ካየልን ነገር የሚለዩን ናቸው ወይም የሚያዘገዩን ናቸው። ለዛ ነው እግዚአብሔር እነዛን ነገሮች እንድንተው የሚፈልገው። ለኛ ክፉ ሆኖ ሳይሆን ለኛ መልካም ስለሆነ እንድንተው ይፈልጋል። ስለዚህ በሕይወታችን ከሚያዘገዩን ሎጦቻችን፣ ከምንወዳቸው ሎጦቻችን እያመመንም ቢሆን እንለይ። ያ በሕይወታችን ላይ የእግዚአብሔርን ዓላማ እንዲፈጸም ያደርጋልና መልእክቴ ነው። ሻሎም።